ይቅርታ እኮ ደካማነት ሳይሆን የልብ ትልቅነት ነው። ስለ ፈጣሪ ስለ አላህ ብለን ጥላቻን የምናበቃበት ጊዜ አሁን ነው። የወንድማችን ሶፎንያስ ጉዳይ እንደምናውቀው ሰሞኑን በማህበራዊ ሚዲያ በጣም በሚያሳዝን ሁኔታ እየተመላለሰ ነው የሚገኘው። እስቲ ስለሱ አንድ ነገር ልበላችሁ። ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት በማድረግ ለሌሎችም እንዲማሩበት አድርሱልኝ። ሁላችንም ፍጹም አይደለንም። ይህ ሰው የሰራው ስህተት ለብዙሃኖቻችን ትልቅ መማሪያ ሆኗል። ነገር ግን ፍርዱ መገለሉና ስድቡ እስከ መቼ ይቀጥላል? ስለ ወላጅ እናቱ፣ ስለ ምስኪን ቤተሰቦቹና ስለ ወደፊት የትዳር ሕይወቱ ስንል እባካችሁ ይህን የበቀል መንፈስ እናቁ። አሮጌ ቁስልን እየጫሩ ማድማት የማንንም ሕይወት አይቀይረውም። የአባቶቻችንን ብሂል እናስታውስ። የውሾን ነገር ያነሳ ውሾ ነው እንዲሉ ያለፈውን እያነሱ ጥላቻን ከማብዛት ይልቅ እንደ ሕዝብ ይቅር ተባብለን ሰላምን እናውርድ። እሱም ሕዝቡንና አገሩን ይቅርታ ጠይቆ በቶሎ አገግሞ ወደ ሕይወቱ እንዲመለስ ሁላችንም እናግዘው፣ ሁላችንም እንርዳው፣ የበኩላችንን እናድርግ። የእውነት ፈጣሪ በበቂ ሁኔታ ቀጥቶታል፣ መልሶ በምሕረቱ ይቅር ብሎታል። እኛስ ማንንና ነው ይቅር የማንለው? ይቅርታ ባደረግን ቁጥር የራሳችንን በደል ይቅር ይባልልናል። አሁን ላይ ሁኔታው በጣም አሳዝኗል። ጥላቻን በይቅርታ እናሸንፍላለሁ። አመሰግናለሁ።